የሚደንቅ የትምህርት አሰጣጥ የነበረበት ትምህርት ቤት ነው። መምህራኖቹ የመጡት ከካናዳ ነው። የካናዳ ጀሱቶች ናቸው፣ ቄሶች ማለት ነው፣ የካቶሊክ ቄስ እና ስራቸው ትምህርት ነው፣ ማስተማር። በዓለም ላይ በጣም የታወቁ ናቸው። ጃንሆይ እነሱን ያመጧቸው ያለ ምክንያት አይደለም። ለኢትዮጵያኖች በጣም ጥሩ ጠንካራ የትምህርት መሰረት እንዲያቋቁሙ ነበር። በእርግጥ የትምህርት አሰጣጣቸው፣ ዲሲፕሊናቸው በጣም በጣም የሚገርም ነው። 6 ትምህርቶች አንደኛ ሆንኩ እና በድምርም አንደኛ ሆንኩ። 7 ሰርቲፊኬቶች በየተርሙ መጨረሻ ነው። አስተማሪ፣ ተማሪ ሁሉም ተሰበሰበበት አዳራሽ ይሄ ውጤት ይነገራል። በውጭ ቆሟል። የምንፈልገውን ቡና ቁጥሩን እንይዛለን። ኤክስፖርተሮች በምስራቅ፣ ነጋዴው በምዕራብ። ፍቅር ህይወት። ፍቅር ካለ ህይወት አለ። ሰላም የተወደዳችሁ የፍቅር ህይወት የዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ሼር ማድረግ፣ ሰብስክራይብ ማድረጉ፣ ላይክ ማድረጉ እንደቀጠለ ነው ወይ? በጣም በሚገርማችሁ ሁኔታ ዛሬም አንድ ጉምቱ እጅግ ያማረ የህይወት ታሪክ ያላቸውን እንግዳ ይዤላችሁ ቀርብ ያለው። ስለዚህ እናንተ ሰብስክራይብ ማድረጉ ላይ በርቱ። ለወዳጅ ወገኖቻችሁ ሰብስክራይብ፣ ሼር ማድረግ እንዳይረሳ። እንግዳዬ ዛሬ ጋሽ ኃይሉ ይባላሉ። ሙሉ ስማቸውን ሙሉ ታሪካቸውን ትሰማላችሁ። አብራችሁን ቆዩላችኋለሁ። ጋሽ ኃይሉዬ እንግዳዬ ስለሆኑ ከልብ አመሰግናለሁ። እስቲ ራስዎትን ያስተዋውቁልኝ። እሺ፣ እኔም አመሰግናለሁ። ኃይሉ ገብረ ህይወት እባላለሁ። የተወለድኩት አዲስ ዓለም የምትባል አነስ ያለ ከተማ ነች። ከአዲስ አበባ 50 ኪሎ ሜትር በምዕራብ የምትገኝ ከተማ ነች። የዛሬዋ ወሊሶ ማለት ነው? የዛሬዋ ወሊሶ ማለት ነው? አዲስ ዓለም። አዲስ ዓለም ሌላ። ወሊሶ በደቡብ ነው። ኦኬ። ይሄ በምዕራብ ነው። ኦኬ። በአምቦ መንገድ በወለጋ መንገድ ነው። 50 ኪሎ ሜትር ራቅ ብሎ እዛ ነው የተወለድኩት እና ወዲያው ለትምህርት ስደርስ እድሜ ለትምህርት ሲደርስ አማርኛ ትምህርት ቤት ገባሁ። ወደ አዲስ አበባ መጥቶ ነው? እዛው ወንድሜ አዲስ አበባ መጣኝ ለትምህርት ቤት። እሺ። እና ቀጨኔ መድኃኔዓለም ዳዊት ደገምኩ። ከዛ ተመልሼ አዲስ ዓለም ሄጄ የዜማ ትምህርት ቀጠልኩ። አዲስ ዓለም ማርያም በጣም የታወቁ የድጓ መምህር ነበሩ። ሊቀ ጠበብት አክሊለ ብርሃን የሚባሉ በጣም በኢትዮጵያ ውስጥ ጥሩ ዝና የነበራቸው አዋቂ መምህር ነበሩ። እሳቸው ጋር ዜማ ተማርኩ። ከዛ በ1939 ዓ.ም ተፈሪ መኮንን ትምህርት ቤት አዲስ አበባ መጥቼ ገባሁ። ድቁናውን እምቢ ብለው ነው? አባቴ እርግጥ የፈለገው እኔ በቤተ ክህነቱ ትምህርት ዘድቄ ካህን እንደሆን ነበር የፈለገው። እኔ ግን አይታየኝም ነበር። እርስዎ ነጋዴ መሆን ነበር? በጭራሽ። ምክንያቱም ታላቅ ወንድሜ አሳድገኝ ነጋዴ ነበር እና የእሱ ስራ ህይወት፣ በአካባቢው የነበረው ታዋቂነትና ፍቅር በጣም ደስ ይለኝ ነበር እና ልክ እንደሱ መሆን ፈልግ ነበር። ለዚህ ነው ወደ ንግዱ ዓለም ለመግባት መዘጋጀት የጀመርኩ ከጥንት ጀምሮ እና ተፈሪ መኮንን 8 ዓመት ነው የፈጀብኝ፣ ኤሌመንተሪ እና ሰከንደሪ። ከዛ ዩኒቨርሲቲ ኮሌጅ ገባሁ። እንዴት 8 ዓመት ብቻ ፈጀ? አዎ፣ 4 ዓመት ኤሌመንተሪ፣ 4 ዓመት ሰከንደሪ ነው የፈጀብኝ። እያዘለሉኝ ነው።
በጣም እሱን ታሪክም አይጫውቱኛል። እንዲሁ ቀለል አድርገውም አያልፉም ጋሽ ኃይሌ። ምክንያቱም ከጓደኞቹ ጋር ተጣልተው ነበር ይዛን ያለ እንዴት እንደዚህ ጎበዘ፣ እንዴት እንደዚህ ፈተና ይደፍናል ብለው። ተፈሪ መኮንን አጫውቱኝ። በጣም የሚደንቅ የትምህርት አሰጣጥ የነበረበት ትምህርት ቤት ነው። መምህራኖቹ የመጡት ከካናዳ ነው። የካናዳ ጀሱቶች ናቸው፣ ቄሶች ማለት ነው፣ የካቶሊክ ቄስ እና ስራቸው ትምህርት ነው፣ ማስተማር። በዓለም ላይ በጣም የታወቁ ናቸው። ጃንሆይ እነሱን ያመጧቸው ያለ ምክንያት አይደለም። ለኢትዮጵያኖች በጣም ጥሩ ጠንካራ የትምህርት መሰረት እንዲያቋቁሙ ነበር። በእርግጥ የትምህርት አሰጣጣቸው፣ ዲሲፕሊናቸው በጣም በጣም የሚገርም ነው። እንደሱ አይነት ትምህርት ቤት ከዛ ወዲህ በኢትዮጵያ ውስጥ ብዙ አይታይም፣ የለም። እና ተማሪዎችን ለማነቃቃት በእያንዳንዱ ትምህርት ከፍተኛ ቁጥር ያገኘ በፈተና ለሱ ሰርቲፊኬት የሚባል ነገር ላይ ትንሽ ነች። በዛ ላይ ከሌ በዚህ ትምህርት በክፍሉ አንደኛ ሆኗል የሚል ሰርቲፊኬት ይሰጣል። እንግዲህ በክፍል ውስጥ 5 ሳብጀክት ይኖራሉ ወይ 6 ይኖራሉ እና በአጠቃላይ ደግሞ በጠቅላላ ድምርም ብልጫ ያገኘው አንደኛ ይሆናል በክፍል። አሁን ምን ሆነ? እኔ በሁሉም ትምህርት ትልቁን ከፍ ያለውን ቁጥር አገኘው እና 6 ትምህርቶች አንደኛ ሆንኩ እና በድምርም አንደኛ ሆንኩ። 7 ሰርቲፊኬቶች በየተርሙ መጨረሻ ነው። አስተማሪ፣ ተማሪ ሁሉም ተሰበሰበበት አዳራሽ ይሄ ውጤት ይነገራል። እና አቶ ኮስትሬ ይባላሉ እኛ የዲሬክተሩ ጸሐፊ፣ እሳቸው ናቸው የሚያነቡት። እና ያው አሁን እንዳልኩት በዚህ ትምህርት በዚህ አንደኛ የሚለውን ተናገሩ። በመጨረሻ በአጠቃላይ ደግሞ አንደኛ የሆነው ብለው እና ሁሉንም የኔ ስም ሆነ። ኋላ አቶ ኮስትሬ በጣም ቀልደኛ ሰው ናቸው። ጮክ ብለው በክፍሉ ሌላ ተማሪ የለም እንዴ? እና ያን ሰርቲፊኬቶች ለመቀበል ሲሄድ ተመላለሱ። እርሶ አንዴ ነው የሚከደው። ሁሉም አንድ ላይ ተጠርቶ እና መቼም እግሬ ሁሉ ተሳሰረ። ደግሞ የኦዲቶሪየሙ ሳንቃ የሚጮህ ነበር ሲረገጥ። ሲረገጥ በቃ ያ ድምፅ ሰጠ። እኔ ደነገጥኩ። ሄጄ ተቀበልኩ። ከዛ ስንወጣ ጓደኞቼ ለነገሩ እዚህ ላይ ማንሳት ያለብኝ በሁሉም ትምህርቶች ከፍተኛውን ቁጥር ያገኙ ሌሎችም ልጆች አሉ። ግን በድምር የበለጠ ነው የሚወስደው። በዚህ ምክንያት ነው እኔ ሁሉን የወሰድኩ እንጂ ሌሎችም ነበሩ ሙሉ ከፍ ያለ ቁጥር እንደኔ ያገኙ። የሆነ ሆኖ በድምር ስለበለጠኳቸው ለእኔ ነው የሚሰጠው። እና ከዛ ስንወጣ በቃ እነኛ ጓደኞቼ ተናደዱ። እነሱም ጥሩ ውጤት ያገኙት። ምክንያቱም በዛን ጊዜ ወላጆች ልጆቻቸውን በምን ትምህርት ሰርቲፊኬት አገኘ እያሉ ይጠይቁ ነበር። በተለይ ትምህርት የተማሩ ቤተሰቦች ልጆቻቸውን ይከታተሉ ነበር እና በምን ትምህርት ሰርቲፊኬት አገኘ እያሉ ይጠይቁ ነበር።
ተማሪ ሁሉ በቃ ተናደደ በእኔ እና እኔ እንደበድባለሁም ብለው እንትን ያሉ በኋላ ይነግሩኛል እኛው ጓደኞች እንደው አንተ ለመደብደብ እንዲያቀደን አንተ ተሰወርክብን ጠፋህብን አሉ። እኔ ከዛ ወጣሁኝና ጠፋሁ። አዎ ይሄ ነው ታሪኩ። እና ተፈሪ መኮንን በ4 ዓመት ኤሌመንተሪ 4 ዓመት ሰከንደሪ በ8 ዓመት ነው የጨረስኩት። ዩኒቨርሲቲ ኮሌጅ ገባሁ። እዛም ጥሩ ጊዜ አሳለፍኩ። የት ዩኒቨርሲቲ ገቡ? ዩኒቨርሲቲ ኮሌጅ ኦፍ አዲስ አበባ የሚባለው የኢትዮጵያ የመጀመሪያው ኮሌጅ ነው። የዛሬው አዲስ አበባ ዩኒቨርሲቲ ማለት ነው። እንደሱ ነው። ያ ነው ዩኒቨርሲቲ ሆነው እንጂ መጀመሪያ ሲቋቋም 1950 ዩኒቨርሲቲ ኮሌጅ ኦፍ አዲስ አበባ ነው የሚለው እና እዛም አስተማሪዎቻችን ብዙዎቹ ጀስቶች ነበሩ እና በጣም በሚገርም አኳኋን ጥሩ ክትትል ያደርጉ ነበር። በጣም ልዩ ልዩ አይነት ትምህርት አይነት ነበር የሚያስተምሩን። አሁን ወደኋላ ሳስበው 13 አይነት ሳብጀክቶች ዩኒቨርሲቲ ኮሌጅ ተምሬያለሁ። 4 ዓመት ሳያቋርጥ የተማርነው ፊሎዞፊ ነበር። ሁሉ አይነት ፊሎዞፊ ተምረናል። ያው ሌሎችም አሉ እንግዲህ ያው እንግሊዝኛም ሊትሬቸርም ፕሪሎ የሚሉት አለ የህግ ትምህርት እና በጣም ሰፊ ትምህርት ነበር የሚሰጡን እና በእርግጥ ያሰሩን ነበር አስተማሪዎች። ብዙ ሆምወርክ ይሰጡናል እና ትምህርቱ በጣም ጠንካራ ነበር። እርግጥ ያንን የኮሌጅ ትምህርት ስናጠናቀቅ ድምሩ በማዕረግ እንድመረቅ አድርጎኛል እና ከዛ አሜሪካ ስኮላርሺፕ አግኝቶ ሄዱ። እንደ አጋጣሚ በዛን ዘመን በእኛ ጊዜ እኛ 5ኛው ግራጁዌት ነን። የዩኒቨርሲቲ 4 ነበሩ ከተከፈተ እና በእኛ ዘመን የአቤስ የሚባል ትልቅ ኩባንያ ነበር እዚህ ኢትዮጵያ፣ የፈረንሳዮች ኩባንያ። ይሄ ኩባንያ ቡና ላይ ነው የሚሰራው። ሁሉ አይነት ስራ ነው፣ ኢምፖርት ኤክስፖርት በጠቅላላው ይሰራ ነበር እና ይሄ ኩባንያ ለዩኒቨርሲቲ ኮሌጅ 2 ስኮላርሺፕ ሰጠ። 2 ተመራቂዎችን ውጭ ሀገር ልኮ ለማስተማር እና እሱ የሚሰጠው ገንዘብ መንግስት ከሚሰጠው ገንዘብ ከፍ ያለ ስለነበረ እኔ አንዷን ወሰድኩ እና 3-4 ጥሩ ጥሩ የተባሉ ዩኒቨርሲቲዎች ተጻጻፍን። የእኛን የትምህርት ማስረጃ ላክን። እነ ሃርቫርድ፣ ዊስኮንስን፣ በርክሌ እና ሁሉም ተቀበሉን። ከኛ ክፍል የኔ ጓደኞች 4 ነበር። በርክሌን መረጥን። እኛ የመረጥነው በአስተማሪያችን አማካይነት ነው። አማከራችሁ? አዎ ነገሩ። የት እንሄድ? ሃርቫርድ እንሄድ ወይስ በርክሌ እንሄድ ወይ ዊስኮንስን እንሄድ? እሱ ምን አለን፣ ለእናንተ የሚጠቅማችሁ በርክሌ ነው። በርክሌ ሳን ፍራንሲስኮ አጠገብ ያለ ትንሽ ከተማ ነች። ዩኒቨርሲቲ ኦፍ ካሊፎርኒያ የሚባል 6-7 እንትኖች አሉት፣ ካምፐሶች የተለያየ ቦታ። ይሄ በርክሌ ዋናው ነው፣ ትልቁ ካምፐስ ነው፣ የታወቀ ነው። እዛ ሂዱ፣ ጥሩ ጥሩ አስተማሪዎች አሏቸው አለን። እዛ ሄደን 4ታችንም እዛ 2 ዓመት ተማር እና ኢኮኖሚክስ ነው እንዳጋጣሚ ሁላችን መወሰድ ነው። ተማክራችሁ ነው? ተማክራችሁ ነው 4ታችሁ? አዎ ጓደኛሞች። አዎ ኢኮኖሚክስ 4ታችሁ? ሁላችን የተዘጋጀነውም እኛ በኢኮኖሚክስ እና ያን ጊዜ ቢዝነስ የሚባለው ነገር ከኢኮኖሚክስ ጋር ነው እንጂ የሚታሰበው ለብቻው ክፍል የለውም በዛን ጊዜ። ኋላ እዛ 2 ዓመት ተማር
በጣም ጥሩ ጊዜ አሳለፍን። እኛም አሜሪካን ዩኒቨርሲቲ ስንሄድ እንደው እንቸገር ይሆን ብለን በጣም አስበን ነበር። ግን በጭራሽ እንኳን ልንቸገር እኛ የምንጽፈው ጽሁፍ አስተማሪ የሚሰጠን ሆምወርክ እንደ ናሙና ለሌሎቹ ይታይ ነበር፣ ይለጠፍ ነበር እና ያለምንም ችግር እዛ የቀረበውን ትምህርት ኦልሬዲ የምናውቀው ብዙ አጋጠመን የተማርነው እና ያለምንም ችግር 2 ዓመት ቆይተን ማስተርስ ኦፍ ዲግሪ ኦፍ ኢኮኖሚክስ አገኘን እና እኛ ቶሎ ሮጠን ወደ አገራችን መጣን። አንዱ ጓደኛችን አስተማሪ መሆን እፈልጋለሁ አለ። እሱ ወደ ፒኤችዲው ቀጠለ። ዱሪ መሐመድ ይባል ነበር። በኋላ የአዲስ አበባ ዩኒቨርሲቲ ፕሬዚደንት ሆኖ ነበር እና እሱ ወደ ፒኤችዲው ቀጠለ። እኛ ሌሎቻችን ተመለስን እና ተመለስን። ያን ጊዜ ገና ብዙ ተማሪ የለም ግራጁዌት እያደረገ የሚመጣ እና በብዛት የመጣ ነው። እንደውም የኛ ግሩፕ የእናንተ ባች የኛ ባች ነው እና 7 መጣን እና በየሚኒስትሪው ተበተን። እኔ ግን ያው ዓላማዬ ሌላ ስለነበር ቢዝነስ ውስጥ ለመግባት ንግድ ውስጥ መግባት ስለነበር ዓላማዬ ይሄ ስኮላርሺፕ የሰጠን ኩባንያ ጋር መግባት ፈለኩ። በጣም በደስታ እንቀበላለን አሉ። በዛን ጊዜ መንግስት የወሰነው ደሞዝ ለዲፕሎማ ላገኘ 350 ብር በወር፣ ቢኤ ዲግሪ ላለው 450፣ ኤምኤ ላለው 500፣ ፒኤችዲ ላለው 750 ነው። በኋላ የኔ ጓደኞች ሁሉ ያው ኤምኤን ያመጡት 500 ብር ተቀጠሩ። ኤርላይንስ የተቀጠረ ነበር፣ ሌላ በየመስሪያ ቤት የተቀጠሩ ነበሩ። ቤስ ለእኔ 735 ብር ነው የሚከፍለኝ የነበረው። ትልቅ ደሞዝ ነው በዛን ጊዜ። ሚኒስቴር ደረጃ ነው፣ የምክትል የረዳት ሚኒስቴር ደሞዝ። ኤኒዌይ እዛ ይሄ ኩባንያ አስመረጠኝ። በየትኛው ክፍል ነው ለመስራት የምትፈልገው? በጣም ብዙ ዲፓርትመንት ስላሉት ስለነበሩት አስመረጠኝ። በኢምፖርት የመኪና አለው፣ የሸቀጣሸቀጥ አለው። በኤክስፖርት ደግሞ ልዩ ልዩ ጥራጥሬ ይልክ ነበር፣ ቆዳ ይልክ ነበር፣ ቡና ይልክ ነበር። በዲስትሪቢዩሽንም ስኳር መጀመሪያ ጊዜ እዛ እንደገባሁ ነው እንደውም የተጀመረ የወንጂ ስኳር፣ እሱን የሚያድል እሱ ነበር። የሼልን ነዳጅ እሱ ነበር ኤጀንቱ። እና ብዙ ክፍሎች ነበሩት። ያንን ሲያስመርጠኝ እኔ ቡናውን መረጥኩ እና አንድ የቡና ኤክስፐርት መጣና ከሀ እስከ ፐ ስለ ቡና ያ ምሁር አስተማረኝ፣ አሰለጠነኝ። ከዛ አዲስ ጅፕ ከዛው ተወጣ ተሰጠኝ። ሲዳሞ ተላኩ። ይሄ ኩባንያ የሚገርመው የታጠበ ቡናን በስፋት ያስፋፋ ያመጣ እሱ ነው፣ ቤስ ነው። ሲዳሞ 8 ጣቢያዎች ነበሩት። ከይርጋለም አንስቶ እስከ ይርጋ ጨፌ በተለያየ ቦታ 8 መፈልፈያ ጣቢያዎች ነበሩት። እና አሁን እኔን እዛ የላከኝ የእነኚህ ጣቢያዎች የሚፈለፍሉትን ቡና በስነስርዓት ጣዕሙን ጠብቀው ሁሉ ነገር በተስተካከለ መልክ እንዲዘጋጅ መቆጣጠር፣ ሂሳቡንም ገንዘቡንም ምንም ዋጋውን የሚከፈለውን ሁሉ እንድቆጣጠር ተላኩ።
ደሆል እዛ አካባቢ ያለውን ነገር እርስዎ ኖት ማኔጅ የሚያደርጉት ማለት ነው? አዎ በኃላፊነት እያንዳንዱ መፈልፈያ ጣቢያ ባለቤት አለው፣ ኤጀንት ነው እሱ። እኛ በኩንታል ነው የምንከፍለው። አንድ ኩንታል ቀይ ቡና 1 ብር እንከፍለዋለን። እሱ በቀን 100 ኩንታል ከፈለፈለ 100 ብር ይሰጠዋል። ብዙ ነው ያኔ። 1 ብር ብዙ ዋጋ ያለው ነው። አንድ አሜሪካ ዶላር 2 ብር ከ7 ሳንቲም ነው። እና ይህን ስራ ከይርጋለም ጀምሮ እስከ ይርጋ ጨፌ ነው እንግዲህ 150 ኪሎ ሜትር ያህል ነው። ይህንን ያኔ መንገዱ በጣም አልሰለጠነም። ብቻ የሆነ ሆኖ ያው ያሳልፋል። ያን እየተዘዋወርኩ ነው እንግዲህ በእያንዳንዱ ጣቢያ የሚሰራውን ስራ እየተከታተልኩ ቡናው የተመረተው በኋላ በመስከረም ማነው በህዳር ህዳር ግድም ነው። አንዳንድ ቦታ ቀደም፣ አንዳንድ ቦታ ዘግየት ብሎ ነው የሚጀምረው። ብቻ ሁሉንም ሲያልቅ ያ የተመረተውን ቡና እየፈለፈልኩ ተመሳሳይ ፍሬ የሆነውን አንድ ላይ እያደረኩ ወደ አዲስ አበባ መለካው። ይህን በማድረግበት ጊዜ ነው 1ኛው ጣቢያ 8ኛው ጣቢያ የተመረተው ቡና መልኩም የፍሬዎቹም ተመሳሳይነት በጣም ተለየብኝ እና ይህንን ቡና በቅርብ መከታተል ጀመርኩ። ሁሉንም የተመረተውን ቡና ከናሙና አምጡልኝ ብዬ እንደገና ሳየው ያው ተመሳሳይ ነው። በጣም መልኩ ያምራል። ፍሬዎቹ ተመሳሳይ ናቸው። ግን የሲዳሞ ቡና ይለያያል። በጣም ትንሾች አሉ፣ መካከለኛ አለ፣ ከፍ ያለም አለ። እነኝህን ለይቼ ተመሳሳዮችን አንድ ላይ አድርጌ ነው ወደ አዲስ አበባ መለከው። ይሄ 8ኛው ጣቢያ ያመረተው ቡና በጣም ተለየብኝ እና ይሄ ቡና በጣምም ከሌሎች ይለያል ብዬ ገመቱ። የይርጋ ጨፌው ማለት ነው እንግዲህ በኋላ ይርጋ ጨፌ ሆነ። ግን ስሙ ይርጋ ጨፌ አልነበረም። እርግጥ አካባቢው ይርጋ ጨፌ ነው። ግን ይህ ጣቢያ መልካሎሌ እንለዋለን። መልካሎሌ አንድ ወንዝ ነች፣ አነስ ያለች ወንዝ ነች። ቆቄ የሚባል ከሰሜን ወደ ደቡብ የዘረጋ ተራራ አለ። ከዛ ተራራ ላይ ነው የምትመጣው ይቺ ወንዟ። በጣም ጽዋ ነች። በክረምት እንደምታውቀው የኢትዮጵያ ወንዞች ይደፈርሳሉ፣ አፈር ነው አፈሩን ይዘው ስለሚሄዱ። ይቺ ግን ከዛ ከጫካ ውስጥ ከተራራው የምትመጣው በጣም ኩልል ያለች ንጹህ ቡና ነች። በእሷ ነው ያጠብነው ያንን ቡና። የምንጭ ውሃ አይነት ነገር ነች። ከላይ ትመነጫለች፣ ትመጣለች እና በዛ ውሃ ነው ይህንን ቡና የፈለፈል ነው እና እንደ አጋጣሚ ሆን እንዳልኩ በጣም የተለየ ስለሆነ በጣምም ይለያል ብዬ ከሌሎቹ ከ7ቱ ጣቢያዎች ምርት ጋር ለመደባለቅ አልፈለኩም። ሰው ለብቻው አንድ የእሱን ናሙና መልካሎሌ ብዬ ሌላውን ሲዳሞ ቡና ብዬ የሌሎቹን 2ቱን ናሙና እንግሊዝና ጀርመን ሀገር ለገዢዎቻችን ለቅምሻ፣ እኛ ሀገር ያኔ ቅምሻ አልተጀመረም፣ ቀምሰው ውጤት እንዲልኩልን ላክን። ከዛ ቀማሹ ጠጣው። ከዛ 2ቱ ቀምሰው የእነሱን አስተያየት ላኩልን። እዛው ተላከልኝ። ይርጋ ጨፌ ነበር መኖረው እና የእነኝህ 2 ገዢ ኩባንያዎች የላኩት መልእክት ማነው አስተያየት በጣም ተመሳሳይ ነው። ምን ይላል? መጀመሪያ አንደኛ
ይሄን ቡና ከሲዳሞ ቡና ጋር እንዳደባልቁ፣ ሁለተኛ ይሄን ቡና በተቻለ መጠን በብዛት አምርቱ። ይሄን መልካሎሌ እና ለዚህ ቡና ለመልካሎሌ ቡና ፕሪሚየም ዋጋ ጭማሪ ዋጋ ከሲዳሞ ቡና በላይ እንከፍላለን የሚል ውጤት ላኩልን። በቃ በጣም ነው ደስ ያለኝ። አንድ ነገር ሲፈለሰፍ ያ ፈልሳፊው ይሄን እናገኘሁ ብሎ በእርግጥ ሲረጋገጥ በጣም ደስ እንደሚለው እኔም ፈነደኩ። ያ ስሜቴ ያ ትክክል ሆኖ መረጋገጡ የተለየ መሆኑ ማረጋገጫ አገኘ። አሁንም ተረጋገጠ። ይሄ በጣዕሙ ከሲዳሞ ቡና የተለየ ነው፣ የተሻለ ነው፣ ጥሩ ጣዕም ነው። ከዛ በእርግጥም ፕሪሚየም ዋጋ የከፈሉን ከሲዳሞ ቡና በጣም ከፍ ያለ ዋጋ ከፈሉ። ትንሽ ነች ያመረት ነው፣ ግን ለሁለቱም ትንሽ አዳረስ ናቸው። ከዛን ጊዜ ጀምሮ በቃ የመልካሎሌ የሚባለው ቡና ዋጋ ሁል ጊዜ ከፍ ያለ ነው። ይሄ ቡና ሲሸጥ ብሔራዊ ባንክ ይመዘገባል እና በየዓመቱ ይሄ ከሲዳሞ ቡና ዋጋ ብልጫ ያለው ሌላ ቡና መገኘቱን ይገነዘባሉ። በኋላ ይሄን ለምንድን ነው እንዲሆነው እንዴት ነው የሆነው የሚለውን የሚያረጋግጥ ቡድን የቡና ኤክስፐርቶች ተላኩ ሊያጠኑ ያንን አካባቢ ያጠኑ። እውነትም የዛ አካባቢ ቡና በጣም ከተራው ሲዳሞ ቡና የተሻለ ነው፣ ጥሩ ጣዕም ያለው እና ከለሉ 19,000 ሄክታር የሚሆነውን በዛ በመንደሯ ስም ድሮ መንደር ነበረች ይርጋ ጨፌ። አሁን ትልቅ ከተማ ሆናለች። በጣም ታምራለች። ትንሽ ከተማ ነች። መሀሏ ሰፊ ጨፌ ነው። በእርግጥ ጨፌ ሰው እዛ በክረምት አይሄድም። በጣም አረንጓዴ ለም ምድር ነው። ድሮ እንደሱ ነበር። አሁንም ነው፣ ያምራል በጣም። አካባቢውማ ለም ነው እኮ። ግን ያንዴ ይቺ ይርጋ ጨፌ የምትባለው መንደር ዳርዳሩን ነው ቤት ያለባት በሰሜን ዙሪያውን፣ መካከል ግን ጨፌ ነው። ሰውም ከብትም አይሄድም። በክረምት ረግረግ ነው። አሁን ትልቅ ከተማ ሆናለች። ኤኒዌይ ይሄ ቲም ሄዶ አረጋገጠ እና ከዛ በኋላ በዛ ክልል የሚመጣው መሸኛው ቡና ከማምረቻው ቦታ ሲመጣ በመሸኛ ነው። መሸኛው ላይ ያው የሚመለከተው አካል ይሄ የሚሸጠው ማስረጃ ይሄ ይርጋ ጨፌ የሚል ነው። የዚች በሌላ ቦታ እንግዲህ ያው ሲዳሞ ምናምን እያለ ሌላ ስም እየሰጠ ነው መሸኛው። አሁን ይቺ መሸኛ ይርጋ ጨፌ የምትባለው ቡና በዛ መልክ ከፍ ያለ ዋጋ እዚህ የተጫረትን እየገዛን ነበር የምንልከው። በነገር ላይ በአፄ ጊዜ ተጀምሮ አፄ ኃይለሥላሴ ጊዜ ጀምሮ የግብይቱ ስነስርዓት በጣም የተራቀቀና በዓለም ላይ በጣም የተደነቀ ስርዓት ነበረን። የቡና ግብይቱ እዚህ አዲስ አበባ በኢትዮጵያ የሚመረተው ቡና ሁለት ገበያ ነበር የሚቀርበው። አሁንም እንደሱ ነው። ሀረር የሚመረተው ድሬዳዋ፣ ሌላው አዲስ አበባ ነው የሚመጣው። ሁሉም ቡና በመኪና ተጭኖ ይመጣል። እንደመጣ መኪና ላይ እንዳለ ናሙና ይወሰድና ሁለት ይከፈላል። ናሙናው ግማሹ ለላቦራቶሪ ለጣዕም ቅምሻ ይላካል። ግማሹ ደግሞ ለእይታ ረጅም ጠረጴዛ አለ፣ እዛ ላይ ይደረደራል። ከየት እንደመጣ ባለቤቱ ስንት ጆንያ እንደሆነ
ይህን የሚገልጽ ማስረጃ ሊስት ያስቀምጣሉ። ከሱ ጋር ናሙናው ይደረደራል። በ7 ሰዓት ተኩል ግድም ኤክስፖርተሮች እንሄድና ያንን የምንፈልገውን ቡና የታጠበ ለብቻው አለ፣ ደረቁ ቡና ተዘርድሯል። መኪናው ውጭ ቆሟል። የምንፈልገውን ቡና ቁጥሩን እንይዛለን። ኤክስፖርተሮች በምስራቅ፣ ነጋዴው በምዕራብ እንቀመጣለን። በስተሰሜን አጫራች አለን መካከል ላይ እዛ እሱ ከ1 ቁጥር ጀምሮ ያለውን ቡና ሁሉ ማጫረት ይጀምራል እና ኤክስፖርተሩ ዋጋ ይሰጣል። ራሱ ሲጫረት በዛ በናሙናው መሰረት ይጫረታል። ከፍ ያለውን ዋጋ የሰጠው ነጋዴ ማነው ኤክስፖርተር፣ ነጋዴው ከተቀበለው ወዲያው ግብይቱ ተፈጸመ ማለት ነው። በቃ በዚህ መልክ ፍቅር ህይወት። ፍቅር ካለ ህይወት አለ።